የኑር ተራራ። ኑር ማለት ብርሃን ማለት ነው። በእርሱ ውስጥ ምን ይገኛል? ጋሩ ሒራ የሒራ ዋሻ ይገኛል። በዚያ በታላቁ ዋሻ ውስጥ ብርሃን በመፈንጠቁ ምክንያትም ጀበል ኑሩ የብርሃኑ ተራራ ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት በዚህ ተራራ ላይ የመመላለስን ልማድ አድርገው ነበር። ለምንድን ነው ወደዚህ ዋሻ ለመምጣት ያስፈልጋቸው? ነቢ ሰለላሁ ዐለይሂ ወሰለም ዋሻ በጣም ይርቃል፣ ገብታቸዋል። ከሰው በጣም ገንጠል ያለ ነው። ለምን መምጣት አስፈለጋቸው? እንግዲህ የመካ ሰዎች በእርሳቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው በፊት በኢብራሂም ዐለይሂ ሰላም እና በኢስማኤል ዐለይሂ ሰላም መንገድ በትክክለኛው የተውሂድ መንገድ ላይ አንዳንድ ባዕድ አምልኮችን ጨምረው ነበር። ጣዖታትን ይሰግዱላቸው ይለምኗቸው ነበር። ገብታቸዋል። ነቢ ሰለላሁ ዐለይሂ ወሰለም ይሄንን ነገር ገንጠል ብለው ከህዝቦቻቸው በመሸሽ ብቻቸውን ጌታቸውን አላህ ሱብሓነሁ ወተዓላን በብቸኝነት ለመገዛት እና ተፈኩር ለማድረግ ስለዚህ ዓለም ለብቻቸው ገንጠል ያለ ቦታን መምረጥ ወሰኑ። ቦታቸዋል ባዕድ አምልኮ ከሚሰሩ ሰዎች ጋር አብረው አምልኮን ከመስራት ለብቻቸው ገንጠል ብለው መስራትን ስለወደዱ ወደ ሒራ ዋሻ መሄድን ተወደደ በልባቸው ዘንድ። እናታችን ኸዲጃ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና ስንቅ አዘጋጅታ ታስቀምጥላቸዋለች ለነቢ ሰለላሁ ዐለይሂ ወሰለም። ያን ስንቅ ይዘው ይሄዳሉ ሒራ ዋሻ። ያ ስንቅ እስኪያልቅ ድረስ በዚያ በዋሻ ውስጥ ጌታቸውን አላህ ሱብሓነሁ ወተዓላን ይገዛሉ። ካነ የተሐነሱ ፊ ጋር ሒራ በሒራ ዋሻ ውስጥ አላህን ይገዙ ነበር። አያችሁ አላህን እንዴት ሊያውቁ ቻሉ? ከዛ በፊት ከተባለ ነቢ ሰለላሁ ዐለይሂ ወሰለም የኢብራሂም ዐለይሂ ሰላም እና የእስማኤል ዐለይሂ ሰላም የእነዚህ ታላላቅ ነቢያቶች ባስተማሩበት ሀገር ነው የተወለዱት፣ በመካ ምድር ላይ ማለት ነው። የመካ ሰዎች አላህ ሰማይ ምድርን የፈጠረው አምላክ እንደሆነ ሁላቸውም ያውቁ ነበር። እርሳቸውም ሁላቸውም የመካ ሰዎች ሐታ በዘመናቸው ያሉ ችግራቸው ምን ነበር? የመካ ሰዎች መሰላችሁ? እኛ ጻድቅ አይደለንም፣ ንጹሖች አይደለንም፣ የኃጢአት ባለቤት ነን። ስለከ ወደ አላህ ሊያቀርበን የሚችሉ ከእኛ በላይ ንጹህ የሆኑ ሷሊሆች፣ ደጋጎች፣ ወልዮች ያስፈልጋሉ ብላ ያምናሉ። ከዚያም በመካከላቸው ላት፣ መናት፣ ዑዛ የሚባሉ አካሎችን በቅርጽ አስቀመጡና እነዚያን አማልዱን ብለው ይጠይቋቸዋል እንጂ ሰማይና ምድርን የፈጠረው ከአላህ ውጭ እንዳልሆነ በደንብ አድርገው ያውቁ ነበር። ነቢ ሰለላሁ ዐለይሂ ወሰለም ከእነርሱ በምን ተለዩ ከተባለ ሁሉን ለሚገባው እንደ አምላክ አላህ ብቻ ነው እና እርሱን ብቻ ነው መገዛት ያለብኝ ብለው ገንጠል ብለው አላህን ይገዙ ነበር። ወዳቸዋል ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ ሰማይና ምድርን ማን የፈጠረው ብትላቸው እነዚህን የመካ ሰዎች አላህ ነው ይሉሃል። በዚህ ምንም ተቃውሞ የላቸውም። የመካ ሰዎች ችግራቸው ምን ነበር? አምልኮን ከአላህ ውጭ ለሌላ አካሎች ይሰሩ ነበር፣ ያደርጉ ነበር። አምላክ ናቸው ብለው አይደለም፣ የሚገርማቸው ያማልዱናል ብለው ነው። ልክ ዛሬ ሰዎች